አራተኛውን ጨርሶ ያንን የዙህር ሰላት ለተሸሁድ መቀመጥ ሲገባው ረስቶ ለአምስተኛ ቆመ። ፋቲሃ ክልል ገብቷል። ፋቲሃን እየቀራ እያጠናቀቀ ወይ ግማሽ ላይ እያለ አሁን የቆመው አምስተኛ መሆኑ ትዝ ቢለው ወይ ሩኩዕ ላይ እያለ ትዝ ቢለውስ አሁን ምን ያደርጋል? አንዴ ጀምሬያለሁ ልጨርሰው ሳይሆን ማለት ያለበት ጀለሰ ፊል ሐል ያለበትን ሁኔታ ትቶ ሄዶ ቁጭ ነው ማለት ያለበት። ለምን? ከሁለቱ ስጁዶች በኋላ አሁን የማን ነው መብቱ? የተሸሁድ የአተህያቱ ነበር። እሱ በጭማሬ ረስቶ ስለቆመ የቆመው ስለማይቆጠርለት ፋቲሃ ግማሽም ላይ ይሁን ሩኩዕም ላይ ይሁን ጭማሪ መሆኑ ትዝ ካለው ያንኑ ሳይጨርስ ወዲያው ትቶ ቁጭ ማለት አለበት፣ ከዋናው ሊቀጥል ማለት ነው። ከዛም ፈየተሸሀድ አተህያቱን ተሸሁድን ይቀራል። ثم يسجد ويسلم ከዛም ያሰላምታል ወደ ቀኝ ወደ ግራ። ثم يسجد للسهو ويسلم ከዛ ድጋሚ ሁለት ጊዜ ሱጁድ السهو ይወርድና ወደ ቀኝ ወደ ግራ ያሰላምታል ማለት ነው። አሁን በጥቅሉ ከዚህ ሁለት ነገር ነው የተማርነው ማለት ነው። በመርሳት ምክንያት የሚመጣ ጭማሪ ሰላቱ ላይም እያስታወስነው ይሁን ወይም ተሸሁድ ላይ ወይም ሰላቱ ካጠናቀቅነው በኋላ ሱጁዱ ሰህው ግድ መሆኑን አንደኛ ትምህርት አገኘን ማለት ነው። ሁለተኛ በጭማሪ ምክንያት የሚመጡት የሰላት ክፍሎች ሱጁድ ሰህዋቸው ከማሰላመት በኋላ መሆኑንም ተረዳን ማለት ነው። ከማሰላመት በፊት ሳይሆን ካሰላመትን በኋላ ነው። ሁለት ጊዜ ሱጁድ ይወረዳል፣ ከዛ ወደ ቀኝ ወደ ግራ ማሰላመት ይመጣል። ይሄ ንግግር ወይም ይሄ አባባል ሐሳብ ምን ማስረጃ አለው ይባልስ? ደሊሉ ዛሊክ የዚህም ማስረጃ ይላሉ ሸይኹ ሐዲሱ ዓብድላህ ብን መስዑድ ረዲየላሁ ዐንሁ የዓብድላህ ብን መስዑድ ሐዲስ ነው። አነ ነቢይ ሰለላሁ ዐለይሂ ወሰለም ሶለ ዙህረ ኸምሰን አንድ ቀን የአላህ መልእክተኛ ዙሁርን 5 ረክዓ ሰገዱ። ፈቂለ ለሁ ሰላቱን ካጠናቀቁ በኋላ አዚደ ፊ ሶላህ ተባሉ። ሰላቱን 5ኛ ረክዓ መጨመራቸውን ሰሃባዎች ካወቁ ለምንድነው ዛሬ እኛ ኢማሙ ለ5ኛ ሲነሳ ሱብሃንአላህ እንደምንለው ለምን ሱብሃንአላህ አላሉ? ጭማሪ መሆኑን እያወቁ አብረው ሰግደዋል። ካሰላመቱ በኋላ ግን ጥያቄ አቀርበዋል። ምክንያቱ ምንድነው? ዋህይ ወርዶ አልተጠናቀቀም። ምናልባት ትላንት የነበረው የ4 ረክዓ ህግ በጌታችን በአምላካችን አላህ መለኮታዊ ትእዛዝ 5 ተደርጎ ተጨምሮ ቢሆንስ የሰሃቦቹ ድርሻ መልእክተኛውን መከተል እንጂ ተሳስተዋል ብሎ መናገር አይችሉም። ስተት ለመሆኑ ማረጋገጫ የላቸውም። ዋህይ ሙሉ በሙሉ ገና ተጠናቆ አልወረደም። ናሲኽና መንሱኽ የሚባሉ ህጎች ደግሞ አሉ። ምናልባት አዲስ ቢሆንስ ያላቸው አማራጭ ከመልእክተኛው ጋር አብረው ከሰገዱ በኋላ